ክብር ለእግዚአብሔር ይሁን። ዛሬ ወደ እናንተ የመጣሁት አንድ ረዘም ካለ ጊዜ በኋላ ነው ወደ ፌስቡክ ብቅ ያልኩት። አንድ ታሪክ ሰማውና ልቤን ነካኝ። ምናልባት አንድ ወንዶቻችሁም ታውቁታላችሁ ብዬ አስባለሁ። አንድ ብሪጅ ላይ የሚሰራ ሰው፣ ድልድይ ላይ የሚሰራ ሰው፣ ድልድይ ላይ ስራው ምንድነው? ድልድዩ ባቡር ሲመጣ ለባቡር ይዘረጋል። መርከብ ሲመጣ ደግሞ ለመርከብ ድልድዩን ያነሳዋል። እንዲህ የሚሰራ ሰውዬ ማሽኖች አሉ። ይሄ ማሽኑን ኮንትሮል የሚያደርግበት በተኖች አሉት። ታች ደግሞ ማሽኑን ራን የሚያደርጉ ጊሮች፣ ጥርሶች አሉት። እሱን እየሰራ የሚኖር ሰው ነው። ባቡር ሲመጣ መንገዱን ትክክል ያደርግለታል። ባቡር ያልፋል። መርከብ ሲመጣ ደግሞ ድልድዩን ለመርከብ ቀና ያደርግና መርከቡ በስር ያልፋል። እንደዚህ የሚሰራ ሰው ነበር። ይሄ መርከብ በዚህ አይነት አካሄድ የባቡር መኪና መንገድ በአውሮፓና በአሜሪካ በኤዥያም የተለመደ ነው እና ይሄን እየሰራ የሚኖር ሰው አንድ ቀን ሁልጊዜ ይሄን ይሰራል። አንድ ቀን ልጁ ይሄንን የአባቱን ስራ ሊጎበኝ መጣ እና የአባቱን ስራ ሊጎበኝ መጣና አባትየው እያስጎበኘው በተኖቹን እዚህ የሚነካኩትን ለባቡር ለመርከብ የሚነካኩትን ጠረጴዛ ላይ ያሉትን ማሽነሪዎች ሲስተሞች ካሳየ በኋላ ታች ወርደው ጊሩን እያዩ ጊሩ እንደዚህ ሲሆን እንዲህ ነው እያለው እያሳየው ጥርሶቹ ማለት ነው። የትልልቅ ጥርስ ማሽነሪዎች፣ በጣም ትልልቅ የሆኑ ማሽነሪዎች የሚሰሩበት ነው እና ይህ ሰውዬ ልጁን እያሳየ አንድ የስልክ ጥሪ ደረሰው። ጥሪው ምንድነው የሚለው? ባቡር እየመጣ ነው። በጣም ብዙ ህዝብ እስከ 500 በላይ የሚሆን ህዝብ ይዞ እየመጣ ነውና ለባቡሩ መንገዱን አዘጋጅለት የሚል ነው። 10 ደቂቃ ውስጥ ይመጣል የሚል ነው እና ይሄ ሰውዬ እሺ ብሎ ትዕዛዙን ከተቀበለ በኋላ ልጁ ታች ነው ያለው። እንዳልኳችሁ ለጉብኝት የመጣው የሰውየው ልጅ እዛ ድልድዩ ስር ማለት ነው። ጥርሶቹን ምን እያሳየው ነበርና ልጄ ሆይ እዚህ ቆይ፣ እንዳትነካ፣ ወደ ጥርሱ እንዳትጠጋ፣ እዚህ ቆይ፣ እኔ አንዴ ለባቡሩ መንገዱን አስተካክዬ እመጣለሁ ብሎት ልጁን ታች ትቶ ላይ ባቡሩ ይሄ በተኖቹ ሲስተሙን የሚነካኩትን ኮምፒውተራይዝድ የሆኑ ሲስተሞችን ሊያስተካክል አጀስት ሊያደርግ ለባቡሩ መንገድ ሊያስተካክልለት ድልድዩን ሊያስተካክል ወደ ላይ ወጣ። በጣም ነው የገረመኝ ታሪክ ወገኖች፣ በጣም ነው የገረመኝ። ይሄ ሰውዬ ባቡርን ስራ ሲሰራ ለባቡርና ለድልድዩ ላይ ሲሰራ ለባቡርና ለመርከብ እንዲሄዱ ተራ በተራ እየተጠባበቁ እንዲሄዱ በጊዜ ቀመር የሚሰራ ሰው ነው እና ልጁ በአጋጣሚ መጥቷል። ጉብኝት ላይ ነው። ታችን ያለው እዚህ ጥርሱ ማሽነሪዎቹ የሚንቀሳቀሱበትን ለባቡሩ መንገዱን ድልድዩን ስትሬት የሚያደርጉበትን ለመርከብ ወደ ላይ የሚያነሱበትን ሲስተም ነው እያሳየው ያለው ታች ቤዝመንት አካባቢና በዚህ ውስጥ እያለ መልእክቱ ሲደርሰው ባቡር እየመጣ ነው፣ 500 የሚያክል ሰዎች የያዘ ባቡር እና ለሱ መንገዱን አዘጋጅለት ተብሎ መልእክት ተቀብሎ ልጁን እዚህ ቆይ አለ። ልጄ ወይ እዚህ ቆይ፣ አትንካ፣ ወደዛ እንዳትጠጋ፣ ወደ ማሽነሪዎቹ እንዳትጠጋ፣ ወደዚህ ወደ ጥርሱ ጊሩ የትልልቅ ማሽነሪ እንዳትጠጋ ብሎት ወጥቶ ላይ ለባቡሩ ድልድዩን ሊያስተካክል ስትሬት ሊያደርግ ሲስተሙን እየሰራ ካሜራ ላይ ሲመለከት ወገኖች የሚገርም ነገር ልጁ ከዛ አትንካ ካለ በኋላ ተነስቶ ሄዶ ጊሩ ላይ ወጥቶ ጊሮቹ እንደዚህ የምታውቁ ከሆነ የሰዓት የሚመስሉ ይሄ ሰዓት ውስጥ ያሉ ጥርሶች የድሮ ሰዓቶች እንደዛ ነበሩና ይሄ ማሽነሪዎች የሚሽከረከሩት እዛ ላይ ወጥቶ እያየ ነው። ልጁ ወጥቶ ላይ ማሽነሪዎቹ መሃል ጥርሶቹ መሃል ላይ ወጥቶ እያየ ነው። አባቱ ደግሞ በተኑ ሊነካ ነው፣ ለድልድዩ ሊያዘጋጅ ነው። ሲያይ ልጁ ታች ነው። ልጁን ሲያየው ሄዶ ልጁን ከዛ ከማሽነሪ ውስጥ አውጥቶ መጥቶ እንደገና ድልድዩን ለማስተካከል ያለው 3 ደቂቃ ነው። አሁን ኦልሬዲ ባቡር እየመጣ ነው። 500 ሰው የያዘ ባቡር እየመጣ ነው። እዚህ ጋር ደግሞ ልጁ አትንካ ያለውን እየነካ ወጥቶ ማሽነሪዎቹ ጥርሶቹ መሃል ገብቷል። ልጁ ለባቡሩ መንገዱን ከዘረጋ ለነዚህ ሰዎች ባቡሩ መንገዱን ከዘረጋ የልጁ ህይወት ሊያልፍ ነው። ልጁን ለማዳን ደግሞ ከወረደ 11 ደቂቃ ይፈጅበታል። ስለዚህ
ልጁን ለማዳን ወደ ቤዝመንት ከወረደ ወደ ባቡሩ ከወረደ ችግር የሚፈጥረው ምንድነው? 500 ሰዎች ህይወት ሊጠፋ ነው። ስለዚህ ይሄ ሰውዬ ይሄ የባቡር ሰራተኛ ይሄ መርከብ ላይ የድልድዩን የሚሰራ ለባቡርና ለመርከብ መንገዱን የሚያስተካክል ሰው ለረጅም ዓመት የሰራ ሰው ተፈተነ። ፈታኝ ነገር ገጠመው። እታች ልጁ አለ፣ የልጁ ህይወት ነው። እላይ ደግሞ 500 የሚያክል ሰዎችን የያዘ ባቡር አለ። ስለዚህ በዚህ ውጥረት ውስጥ እያለ በተኑን ከነካ ለባቡሩ መንገዱን ካስተካከለ የልጁ ህይወት ሊያልፍ ነው። እጅግ አጣብቂኝ ውስጥ ይገባል ይህ ሰው እና አስቸጋሪ ነው። ሰዓት የለውም፣ ደቂቃ የለውም። ልጁን ለማዳን 11 ደቂቃ ይፈጃል። ሰዎቹን ደግሞ በ3 ደቂቃ ውስጥ ድልድዩን ዘርግቶ ማሳለፍ አለበት ለባቡሩ። በዚህ ውስጥ እያለ ነው እንግዲህ ይሄ ሰው የተፈተነ ሰው በተኑን ነክቶ 500 ሰው እንዲያልፍ ሲያደርግ የልጁን ህይወት አጣ። በጣም ነው ይህን ታሪክ ስሰማ የደነገጥኩት። ለዚህ ነው ለረጅም ጊዜ ከራኩበት ፌስቡክ ብቅ ያልኩት እና የልጁን ህይወት አጣ። 500 ሰዎች ግን ባቡሩን ዘርግቶ አሳለፋቸው። ይሄ ሰውዬ የልጁን ህይወት ሰውቶ ነው 500 ሰው ለማዳን የሄደው። ማንም ግን ያየለት የለም፣ ማንም የተረዳው የለም። በጣም የገረመኝ ነገር እሱ እዛ ማሽነሪ ውስጥ የባቡሩ የድልድዩ ሲስተሙ ቢሮ ውስጥ ነው ያለው። ሰዎቹ እነዛ 500 የሚያውቁት ነገር የለም። እነሱ እየተዝናኑ እየተጫወቱ ጉዳያቸውን እያደረጉ የተለያየ ነገር እያደረጉ በባቡር እያለፉ ነው። የባቡሩን ሹፌር ግን የድልድዩን ሰራተኛ ሰውዬ ግን ዋጋ አስከፈለው፣ ልጁን አስከፈለው። እና ይሄ ምንድነው ወንድሞቼ እና እህቶቼ ምንድነው ወደ ልቤ የመጣው? እግዚአብሔር የዘላለም አምላክ ቅዱስ ዮሐንስ 3:16 ላይ እንደሚናገረው እግዚአብሔር ሃሌሉያ በእርሱ በክርስቶስ ኢየሱስ የሚያምኑ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷል ይላል። እግዚአብሔር ልጁን ኢየሱስ ክርስቶስን አስከፍሎታል የሰው ልጆችን ከኃጢአት ለማዳን። ወገኖች ዮሐንስ 3:16 በእርሱ በክርስቶስ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድ ልጁን እስኪሰጥ እግዚአብሔር ዓለምን እንዲሁ ወዷል። ይሄ ቅዱስ እግዚአብሔር፣ ይሄ ጻድቅ እግዚአብሔር፣ ይሄ ሰማይና ምድርን የፈጠረ ቅዱስ እግዚአብሔር፣ ጻድቅ እግዚአብሔር፣ ሁሉን ቻይ እግዚአብሔር የወደቀውን የሰው ልጅ ኃጢአተኛ የሆነውን እኔና እናንተ በዓለም ዙሪያ ያለውን የሰው ልጅ ለማዳን በአውሮፓ፣ በኤዥያ፣ በአሜሪካ፣ በአፍሪካ፣ በአውስትራሊያ በሁሉ አህጉር ያለውን የሰው ልጅ ለማዳን ወደ ራሱ ለመመለስ አንድ ልጁን ከፈለ፣ አንድ ልጁን ሰጠ። ዓለም ይሄን አልተረዳ። እግዚአብሔር ከሰማይ ልጁን ኢየሱስ ክርስቶስን ሰጠ። ወገኖች የዘላለም ሕይወት ይኖረን ዘንድ ከሞት ወደ ሕይወት እንሻገር ዘንድ ከሰይጣን ባርነት ከዲያብሎስ አገዛዝ ነፃ ወጥተን ወደ እግዚአብሔር መንግስት ወደ ፍቅሩ ልጅ መንግስት እንፈልስ ዘንድ እግዚአብሔር ዋጋ ከፈለ። እግዚአብሔር ስም የተባረከ ይሁን። ቅድም እንዳልኳችሁ መጀመሪያ ላይ ታሪክ ያ ድልድይ ላይ የሚሰራው ሰውዬ ልጁን አስከፈለው። ድንገት የመጣ የተፈጠረ ነገር 500 ሰው ለማትረፍ ልጁን አጣ። ማንም አላየለት፣ ማንም የተረዳለት የለም። ከፈለ ዋጋ። ዛሬ ደግሞ ስናይ የእግዚአብሔርን ቃል ደግሞ ስናይ ለኔና ለናንተ የሰው ልጆችን ለማዳን ጌታ ኢየሱስ ክርስቶስ ከሰማይ ወረደ። ባሪያ ሆኖ ሰው ሆኖ ተዋርዶ ተስተንቆ ተተፍቶበት ስለኔና ስለናንተ ስለ ዓለም ሁሉ ኃጢአት መስቀል ላይ ሊሰቀል ተገባ። ወገኖቼ ጌታ ኢየሱስ ክርስቶስ ኃጢአት አልሰራም። በወቅቱ የነበሩት የሮማ ነገስታት ምንም በደል አላገኘንበትም ንጹህ ነው አሉ። ፈሪሳውያን እንኳን እንዲገደል አሳልፎ የሰጡት ፈሪሳውያን ጌታ ኢየሱስ ክርስቶስ ኃጢአት እንደሌለበት ያውቃሉ። ነገር ግን የእግዚአብሔር ልጅ ነኝ ስላለ አሳልፈው ሰጡት ለመስቀል ሞት። ለዓለም ሁሉ ለኔና ለናንተ ለዓለም ሁሉ ኃጢአት ጌታ ኢየሱስ ክርስቶስ መስቀል ላይ ዕዳችንን ሊከፍል ተዋረደ፣ ተናቀ፣ ተተፋበት። ኢየሱስ ክርስቶስ ስለኔና ስለናንተ ኃጢአት መስቀል ላይ ተዋረደ፣ ተናቀ፣ ተተፋበት። ኢየሱስ ክርስቶስ ለኔ ነው፣ ላንተ ነው፣ ላንቺ ነው፣ በዓለም ላይ ላለ ሕዝብ ሁሉ ነው።
ለዚህ ነው ወንጌል የሚሰበከው። በዚህ ነው በየጎዳናው የምታያቸው ሰዎች ኢየሱስ ክርስቶስ ያድናል የሚሉት። ስራተው ትርፍ ጊዜ ኖሯቸው አይደለም፣ ነገር ግን የዘላለም ሕይወት ነው። አንዳንዶቹ እናውቃለን ኢየሱስ ክርስቶስ ጌታ ነው የምትሉት ይላል። ያ አይደለም። ኢየሱስ ክርስቶስ ጌታ ነው ብሎ ሰው በልቡ ሲያምን በአፉ ሲመሰክር እግዚአብሔር ከሙታን እንዳስነሳው በልቡ ሲያምን ኢየሱስ ክርስቶስ ለኃጢአቴ ሞቶልኛል፣ ተቀብሯል፣ በሶስተኛው ቀን ሞትን አሸንፎ ተነስቷል ብሎ ሲያምን ከሞት ወደ ሕይወት ተሻገረ። ከዘላለም ሞት ወደ ዘላለም ሕይወት ተሻገረ። ወገኖች ዝም ብሎ ተራ ነገር አይደለም። ጌታ ኢየሱስ ክርስቶስ የሰራው ትልቅ ነው። ጌታ ኢየሱስ ክርስቶስ ጌታ ነው ስንል፣ ኢየሱስ ክርስቶስ ብቸኛ የዘላለም ሕይወት ነው ስንል፣ ወደ እግዚአብሔር መንግስት ብቸኛ መግቢያው ኢየሱስ ክርስቶስ ነው ስንል፣ ወገኖቼ ይሄ ተራ ሆኖብን ዝም ብለን ትርፍ ጊዜ አግኝተን አይደለም። የዘላለም ሕይወት ጉዳይ ነው። ሰው ልጅን ከሞት ወደ ሕይወት የሚያሻግር ጉዳይ ነው። ኢየሱስ ክርስቶስ ዛሬም እኔም የምለው ከወንድሞቼ ከእህቶቼ ጋር ተስማምቼ ብቸኛው ወደ እግዚአብሔር መንግስት የሚያስገባን የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ። ከጌታ ኢየሱስ ክርስቶስ ውጪ መዳን በሌላ የለም። ሰዎች ሊያድኑ አይችሉም። መላእክቶች ሊያድኑ አይችሉም። የትኛውም ነገር ሊያድን አይችልም። ከሰማይ የመጣ ቅዱስን እግዚአብሔር ፈቃድ ሊፈጽም የመጣ ጌታ ኢየሱስ ክርስቶስ ብቻ ነው የሰውን ልጅ ለማዳን ብቃት ያለው ጻድቅ የሆነው ቅዱስ የሆነው መስቀል ላይ ስለ ሰው ልጆች የተሰቀለው የእግዚአብሔር ልጅ ኢየሱስ ክርስቶስ። ስለዚህ የሰው ልጆች ሁሉ ይህንን የገባን ልንሰብክ ይገባል። ያላመኑ ሊያምኑ ይገባል። እነግራችኋለሁ የዘላለም ሕይወት በጌታ በኢየሱስ ክርስቶስ ነው። ሕይወት የሚገኘው በኢየሱስ ክርስቶስ ነው። መዳን የሚገኘው በኢየሱስ ክርስቶስ ነው። ከጌታ ከኢየሱስ ክርስቶስ ውጪ ሌላ መዳን የለም። ወደ ዘላለም ሕይወት መግቢያ ሌላ የለም። አንድና ብቸኛ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ የዘላለም ሕይወት ነው። የዘላለም መንገድ ወደ ዘላለም ሕይወት ወደ እግዚአብሔር መንግስት መግቢያው ኢየሱስ ክርስቶስ ነው። በሩ ራሱ ኢየሱስ ክርስቶስ ነው። መዳኛው ኢየሱስ ክርስቶስ ነው። ከዘላለም ሞት ማምለጫው ኢየሱስ ክርስቶስ ነው። ብቸኛ መፍትሄ ለሰው ልጆች ኢየሱስ ክርስቶስ ነው። እኔም እናንተም ኢየሱስ ክርስቶስ ያስፈልገናል። ለኔም ለናንተም ጌታ ኢየሱስ ክርስቶስ ያስፈልገናል። የተሰቀለው ኢየሱስ ክርስቶስ ከሰማይ ሰማይ መጥቶ ጻድቅ የሆነው ኢየሱስ መስቀል ላይ የተሰቀለው ለኔና ለናንተ ነው። ስለዚህ ይሄንን የሕይወት ብርሃን ልንቀበል ይገባል። በጨለማ ላላችሁ፣ በሰይጣን እስራት፣ በአጋንንት እስራት የወላጆቼ የዘር ማንዘሬ አምላክ ብላችሁ ያላችሁ በአጋንንትና በጨለማው መንግስት አሰራር ውስጥ ያላችሁ መፍትሄ ያለው በኢየሱስ ክርስቶስ ነው። መፍትሄ ያለው በጌታ በኢየሱስ ክርስቶስ ነው። ማምለጫው ኢየሱስ ክርስቶስ ነው። በየትኛውም የአጋንንት እስራት ብትኖሩ፣ በየትኛውም የጨለማ እስራት ውስጥ ብትኖሩ ጌታ ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ ከጨለማ ያድናል። ሃሌሉያ! የእግዚአብሔር ቃል ሲናገር እግዚአብሔር ከጨለማ ስልጣን አዳነን ይላል። የጨለማ ስልጣን ማለት የዲያብሎስ አገዛዝ ነው፣ የሞት ኃይል ነው። እግዚአብሔር ከጨለማ ስልጣን አዳነን። ቤዛነት፣ የኃጢአት ስርየት በክርስቶስ ደም ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ሰው ኢየሱስ ክርስቶስን ጌታዬ ብሎ ሲቀበል ስለ ኃጢአቴ ተሰቅሏል፣ ዕዳዬን ሊከፍል ተዋርዶልኛል። ኢየሱስ ክርስቶስን ዛሬ ጌታዬና መድኃኒቴ አድርጌ እቀበላለሁ። መዳን በኢየሱስ ክርስቶስ እንደሆነ አምኛለሁ። ኢየሱስ ክርስቶስ ጌታዬ ነው ሲል፣ ኢየሱስ ክርስቶስን እግዚአብሔር ከሙታን እንዳስነሳው በልቤ አምናለሁ ሲል፣ በአፉ ኢየሱስ ክርስቶስ ያድናል ሲል ሰው ከዘላለም ሞት ወደ ዘላለም ሕይወት ይሻገራል። ከሰይጣን ከጨለማ ከሞት ሕግና ባርነት ነፃ ይወጣል። ክብር ለእግዚአብሔር ይሁን። ስለዚህ ይህንን መልእክት አስተላልፍላችኋለሁ። ቅድም እንደነገርኳችሁ ያ ሰውዬ ድልድዩ ላይ የሚሰራ የባቡር መንገድና የመርከብን መንገድ እየቀያየረ የሚሰራ ሰው ወገኖቼ ልጁን አስከፈለው። ድንገት በመጣ ነገር ልጁን አስከፈለ። 500 ሰው ለማትረፍ ልጁን ከፈለ። ለኔና ለናንተም የሰራዊት ጌታ እግዚአብሔር ሰማይና ምድርን የፈጠረ እግዚአብሔር ልጁን ኢየሱስ ክርስቶስን ልኮ የዓለምን ሕዝብ ለማዳን ኢየሱስ ክርስቶስ ለዓለም ሁሉ ሕዝብ በቂ ነው። የዓለምን ሁሉ ሕዝብ ለማዳን ጌታ ኢየሱስ ክርስቶስ በቂ ነው። የሰው ልጅ ልቡን ከፍቶ እግዚአብሔርን ኃጢአተኛ ነኝ፣ በደለኛ ነኝ፣ ማረኝ፣ ልጁ ኢየሱስ ክርስቶስ እንደሞተልኝ አምናለሁ፣ ጌታ ኢየሱስ ክርስቶስ መድኃኒትና አዳኝ ጌታ አድርጌ እቀበላለሁ፣ እግዚአብሔር ኢየሱስ ክርስቶስ ከሙታን እንዳስነሳው በልቤ አምናለሁ ሲል ከዘላለም ሞት ወደ ዘላለም ሕይወት ይሻገራል።
እግዚአብሔር ይባርካችሁ። ይህንን መልእክት በጌታ ፍቅር ለማያምኑ ሰዎች አስተላልፉ። ሕይወት ለሚያልፍ ክርስቶስን ለሚያስፈልጋቸው አስተላልፉ። ክርስቶስን ያገኘን ላላገኙ ይህንን መልእክት አስተላልፉልኝ። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ጌታ ነው።